ሰላም እንዴት ናችሁ ቤተሰቦች አላችሁ ወይ? አንድ ነገር ይዤላችሁ መጥቻለሁ ዛሬ ገራሚ የሆነ ኢንስታግራም አካውንት እየከፈቱ መሸጥ። ወይኔ ለመክፈት እኮ ኢሜይል ወይም ስልክ ቁጥር ያስፈልገናል። ይሄ ደግሞ ሊሚት ነው ያለን ካላችሁ ራሳቸው ናቸው ኢሜይል ይሰጧቸዋል፣ ስም ይሰጧቸዋል፣ ፓስዋርድ ሁሉንም ነገር እነሱ ይሰጧቸዋል። እናንተ ክሬት ማድረግ ነው። ከዛ ብራችሁን ኮሚሽናችሁን መቀበል ነው። በአንድ ኢንስታግራም አካውንት 0.02 ዶላር አካባቢ ታገኛላችሁ። 100 ብትከፍቱ $2 ታገኛላችሁ። በቀን ውስጥ ደግሞ 100-200 መክፈት በጣም ቀላል ነው። ምክንያቱም አብዛኞቻችን ወይ ስራ የለን ወይ ከትምህርት አልሆንን። ስለዚህ ፎሬክስ ትሬደር ከሆናችሁ ደግሞ በእንደዚህ አይነት መልኩ እንትን ማለት ትችላላችሁ ማለት ነው። አንድ 10 ቀን ብትሰሩ $20 ታገኛላችሁ። የ5K ፈንድ አካውንትም ልገዙ ትችላላችሁ ማለት ነው። ያው የምታደርጉበትን ነገር ለእናንተ ላስቀምጥና እዚህ እንደምታውቁት አዲስ ነገር ይዤላችሁ መጥቻለሁ ብያለሁ። ሁለተኛው አዲስ ነገር ምንድነው? ጅማሩ ትሬደር የሚባል ቻናል አለ። ነገር ግን እዚህ ቻናል ላይ አብዛኞቻችሁ ለምረው ፎሬክስ ነገር ብቻ ማለቅልን እኛ ተሰቃይን፣ እኛ ስለ ፎሬክስ እና ፎሬክስ ነክ ብቻ ለቀቅልን እያላችሁ ነበር። እና እኔ ደግሞ ይሄን ነገር ፊክስ ለማድረግ ምን ይዤላችሁ መጣሁ? አዲስ ቻናል ከፍቻለሁ። እዚህኛው ላይ ሊንክ ነክታችሁ ስገቡ ደግሞ እዚህኛው ላይ ደግሞ ጅማሮ ኦንላይን አርን ይላል። አዲስ ነው፣ የሚገርም ሎጎም ነው ያለን ማለት ነው። እድሜ ለቻት ጂፒቲ። ለማንኛውም ሌላውን ነገር ልተውና እንዴት እንደምትሰሩ አሳያችኋለሁ። እንደምታዩት ጋይስ ምንም ቀላል ነገር ነው። ዛሬ የተከፈተው ቻናሉ ወደ 21 ሰብስክራይብ አለው። ከስር ዲስክሪፕሽን ቦክስ ላይ ያስቀምጥላችኋል። እሱን ነካ አድርጋችሁ መግባት ነው። በተረፈ ይሄን ቻናል ላይክ፣ ሰብስክራይብ፣ ሼር አድርጉ ማለት ነው። ወደ ቀጣይ ስቴፕ ስንሄድ ምንድነው የምናደርገው ነው። ቀጥታ ዲስክሪፕሽን ቦክስ ላይ ያለውን ትነኩና ይህን ቴሌግራም ቻናል ጆይን ትላላችሁ። ሲቀጥል እዚህ ጋር ሊንክ አለ። ለመጀመር ብሎ ሊንኳን አንዴ ትጫናላችሁ። ሊንኩን ተጭናችሁ ወደ ውስጥ እንደገባችሁ አንድ ነገር አለ። ልክ ምንድነው እዚህ ላይ ያለውን ነገር በደንብ ላስረዳችሁ። በመጀመሪያ ታስክ ስንሰራ የሚከፍልን ስንት ነው። ልክ እንደገባችሁ ታስክ የሚለውን ስነኩ ምን ያመጣላችኋል? ከላይ እኔ ስለገባው ነው ቻናል ሰብስክራይብ አድርጎ ትባላላችሁ። ያን ቻናል ሰብስክራይብ ስታደርጉ $0.01 ይሰጣችኋል። ሲቀጥል ክሬት ኢንስታግራም ብላችሁ በመግባት የራሱን የሆነ ኢንፎርሜሽን ይሰጣችኋል። በዛ ኢንፎርሜሽን ተመርኩዛችሁ ኢንስታግራም አካውንት መክፈት ነው። እንቀጥል ጋይስ። ዊዝድሮ ስናደርግ እንዴት ነው አሰራሩን አሳያችኋል። ዊዝድሮ የምናደርገው በሁለት ነው፣ TRX እና USDT። በUSDT ማውጣት እንችላለን። USDT ስናወጣ እንዴት ነው ካላችሁ ኔትወርኩ በBEP 20 በሚለው የምናወጣ ይሆናል። ሚኒመም ዊዝድሮ ስንት ነው ካልን $0.2 ሚኒመም ዊዝድሮ ነው ማለት ነው። ሲቀጥል ደግሞ ፊ አለው። ፊ ደግሞ ወደ 0.025 ነው ማለት ነው። ሁላችሁም ይሄን ነገር እንድትጠቀሙበት እፈልጋለሁ። እንዴት ነው የምንሰራው ካላችሁኝ ቀጥታ እዚህ ጋር ታክስ የምትለውን እንነካና ክሬት ኢንስታግራም አካውንት ሞባይል ኦንሊ ይላል። በኮምፒውተር ምናምን አይቻልም፣ በሞባይል ብቻ ነው የምከፍቱት። ከዛ ልክ እንደዚህ ጽሑፍ ያመጣላችኋል። ከፈለጋችሁ አንብቡት፣ ካልፈለግን ካንስል ማለት ነው። ገብቷችኋል? ግን እዚህ ጋር ስቴፕ ባይ ስቴፕ ተቀምጦላችኋል። እኔ ደግሞ በደንብ አድርጌ ላስረዳችሁ፣ ፍትፍት አድርጌ ነው ማጎርሳችሁ። በደንብ አዳምጡኝ። እዚህ ጋር ምን አለች? ስታርት የምትላለች። እሷን ስንነካ ምን ይልኩልናል? እዚህ ጋር ሁሉንም ነገር ይልኩልናል ማለት ነው። ስለዚህ የሚልኩልን ኢንፎርሜሽን እንሞላለን። በመጀመሪያ የሚልኩልን ምንድን ነው? ኢሜይል ነው። ስለዚህ ከዚህ ውስጥ እንወጣና ወዴት እንገባለን? ወደ ኢንስታግራም እንገባለን። እዚህ ጋር እንደምታዩት ምን የሚል አለ? ኔም አለ፣ ጾታ አለ፣ ስም፣ ላስት ኔም፣ ፈርስት ኔም፣ ሎጊን ማለት ዩዘር ኔም ማለት ነው። ፓስዋርድ አለ፣ ምን አለ። እኔ ከፍቼ ሰጥቶኛል ማለት ነው። አንድ ከፍቼ ሰጥቶኛል። ስለዚህ በቀጣይ ደግሞ ዊዝድሮ ፕሩፍን ነው ማሳያችሁ። ሁላችሁም እንድትጠቀሙበት ተስፋ አድርጋለሁ። ሲቀጥል ኢንስታግራም አካውንት ላይ እንገባለን። ኢንስታግራም አካውንት ላይ ከገባን በኋላ እዚህ ጋር ክሬት አካውንት የምትለውን አንዴ እንጫናለን። እኔ ኢንስታግራም ሌት ነው ያወረድኩት። ብዙ ኢንስታግራም ስለማልጠቀም ኢንስታግራም ሌትን ስላወረድኩ ነው። እዚህ ጋር ክሬት ኒው አካውንት ይላል። ከዛ ስልክ ቁጥር ይሻላችኋል። አይ እኔ ሳይን አፕ የማደርገው በምንድን ነው በኢሜይል ነው ትላላችሁ። ከዛ እዚህ ጋር ያለውን ኢሜይል ትመጡና ኢሜይሏን ጫን ስትሉ ኮፒ ያደርግላችኋል አውቶማቲክ። ስለዚህ ትገቡና እዚህ ጋር ፔስት ትሉታላችሁ። ከዛ ኔክስት ትላላችሁ። ኔክስት ስትሉት ወይኔ ኮድ ጠየቀ ልትሉት ትችላላችሁ። ትመጣላችሁ፣ ጌት ኮድ ትሉታላችሁ። ጌት ኮድ ስታረጉ ሰርች ያደርጋል። እንጠብቀዋለን፣ ኮዱን ይልክልናል ማለት ነው። ያችን ኮድ ይዘን ፔስት አድርገን እንሞላለን ማለት ነው። ትንሽ እንታገስ። ስንት ደቂቃ እንዳይፈጅብኝ ከ56 ነው። እንደውም ብዙ ነገር እያወራው ነው።
ከ56 ጀምረናል። ከ58 2 ደቂቃ ፈጅቶብናል። እስካሁን በስንት ደቂቃ አንድ አካውንት እንደምንከፍት አብረን እናያለን። እንደምታዩት ምን ልኮልናል? አካውንት ኮድ ልኮልናል። እችን ኮድ እንይዝና እንሄዳለን ማለት ነው ጋይስ። እችን ኮድ ይዘን እንሄዳለን ጋይስ። ኮዱን ኮፒ ማድረግ የሚቻል አይመስለኝም። ስለዚህ እንጽፈዋለን ማለት ነው። 4957 495708 ኔክስት እንለዋለን ጋይስ። ምንም የሚያስፈራ ነገር የለም። ኢንተር ዩር ፉል ኔም ይላል። ፈርስት ኔማችንን ይዘን እንመጣለን። ፈርስት ኔማችንን እዚህ ጋር ምን እናደርጋለን? ፔስት እናደርጋለን። ላስት ኔማችንን ይዘን እንመጣለን። ላስት ኔማችን እዚህ ጋር ፔስት እናደርጋለን። ያው ኢዲት ሳደርገው የሆነ የሚቆራረጥ ነገር አለ። በጣም እያሳለኝ ስለሆነ ብዙም እንትን እንዳትሉ ብዬ ነው። ሳልሳሏን አወጣታለሁ። ከዛ ፓስዋርድ የምትላለች እዚህ ጋር ፓስዋርዷን ጫንንልና ፓስዋርዷን እዚች ጋር ፔስት እናደርጋለን። እዚህ ጋር ፓስዋርዱን እናያለን ማለት ነው። ኤw ምናምን ከዛ ፓስዋርድ ምን አለ። ከዛ ኔክስት እንለዋለን። ፓስዋርድ ከሞላን በኋላ ሁሉንም ነገር ከሞላን በኋላ ዓመተ ምህረት ነው በርዝዴያችሁን ከ2000 ብቻ ከ18 ዓመት በላይ አድርጉት። ልክ እንደዚህ ዝም ብላችሁ 2000 እናደርገው። ከዛ ሌላውን ዝም ብላችሁ ትሞላላችሁ ማለት ነው። ሲቀጥል ቼንጅ ዩዘር ኔም የምትላለች እችን እናጠፋና እዚ ጋር ሎጊን የምትለዋን መተን ሎጊን የምትለዋን እዚ ጋር ትሞላቷላችሁ። ኔክስት ትላላችሁ ጋይስ። በቃ እዚ ጋር ስፒክ ጾታ አላስመረጠኝም። ስፒክ ትላላችሁ። ከዛ እዚች ጋር ትመጣላችሁ ጋይስ። እዚች ጋር ከመጣችሁ በኋላ እቺ 3 ነጠብጣቧን ከላይ ትነኩና ሴቲንግ የምትለዋን ትነካላችሁ። አንድ ነገር ይቀራችኋል። ሲቀጥል አካውንት ምን የሚላለ ሴንተር የሚትለውን እንነካለን። አካውንት ሴንተር ከነካም በኋላ እዚ ጋር አካውንት ሴቲንግ ላይ ፓስዋርድ ኤንድ ሴኩሪቲ የሚላለ እሱን ትነካላችሁ። ከዛ 2 ፋክተር የሚለውን አንዴ ትነካላችሁ። ከዛ ቺን ኢንስታግራም አካውንት አንዴ ትነካላችሁ። ከዛ ኔክስት ትላላችሁ። ከዛ እችኛዋን ኮፒ ኬ የምትለውን ኮፒ እናደርግና ለዚህ ለቦቱ እንልክለታለን። ምክንያቱም 2 ስቴፕ ቬሪፊኬሽን ያስፈልገናል ማለት ነው። እችን ከላክም በኋላ ቶሎ ነው ወዲያው የፈጠነ ምን ያደርግላችኋል? እችን ኮድ ይሰጣችኋል። 97 ኔክስት ትላላችሁ። እዚች ጋር ምንጽፋላችሁ 90 በኢሜይል የሚላከውን 97 1956 ኔክስት ትላላችሁ። ኔክስት ካረጋችሁ በኋላ ምን ይላል? ቱ ፋክተር አውቶሬሽን ምን ይላል? ኦን ይሆንላችኋል። ደን ትላላችሁ። ስራችሁን ጨረሳችሁ ማለት ነው። ስራችሁን ከመጨረሳችሁ በፊት እዚ ጋር አካውንት ሬጂስተር ትሉታላችሁ። አካውንት ሬጂስተር እንዳላችሁት ዩር ሪፖርት ይላል። ዩር ሪፖርት ሃዝ ቢን ሪሲቭድ ፕሊዝ ዌት ጠብቅ ይላል። ከአንድ ሰዓት በኋላ አካውንት ውስጥ ይገባላል። ከዛ ምን እናደርጋለን ጋይስ? ስቴፓችን እዛው ሴቲንግ ላይ ተመልሰን እንገባለን። ከዛ በኋላ ሎክ አውት ብለን እንወጣለን። ስራችንን አጠናቀቅም ማለት ነው። እዚህ ጋር ቅድም ስለዚህ እዚህ ጋር ያለውን ነገር እናጠፋለን። እነዚህ የኔ እንትን ናቸው አካውንት ናቸው። ለማንኛውም በእንደዚህ አይነት መልኩ እያደረጋችሁ ትሰራላችሁ። እኔ ከዚህ በፊት ገብቶልኛል። መች እንደገባልኝ ላሳያችሁ። አሁን ነው ይሄው 10:36 0.2 ሰርታል ብሎ አካውንት ገብቶልኛል። ከዛ ባላንስ ምን ጋር ነበር የጠየቅኩት? ቆይ አሁን ጠይቄ ያሳያችኋለሁ። ባላንስ ችግር የለውም። ከስንት ጨረስን? ከ50 ስንት ነበር የጀመርነው ጋይስ? ከ56 ጀመርን። 6 ደቂቃ ብቻ ነው የፈጀብን ጋር 6 ደቂቃ። ባላንስ ላይ ላሳያችሁ። ገብቶልኛል 0.032 ነው። እንደገባችሁ ስንት ይሰጣችኋል? 0.1 ይሰጣችኋል። ከ0.22 ጋር ስደምሩት ይሄን ይመጣላችኋል። አንድ ከፍቼ ነበር ሰጥቶኛል። ቀጣይ ደግሞ እንዴት ዊዝድሮ እንደምናደርግ ዊዝድሮን እያንዳንዱን ነገር ዊዝድሮ ፕሩፎን እና እንዴት ዊዝድሮ እንደምታደርጉ ነው ማሳያችሁ። እና ደግሞ መጠንቀቅ ያለባችሁ ዊዝድሮ ስታደርጉ ቀድማችሁን ከሰራችሁና ዊዝድሮ ስታደርጉ ወደ ኤክስቼንጆች ማለትም ወደ ባይናንስ ወደ ምናምን ከጎግል ፋርመር ላይ እንድልኮ ሪኮመንድ አላረገም። ምክንያቱም ይሄ ብሩ የሚላክላችሁ ከሆነ ካምፓኒ ነው። ከዛ ካምፓኒ ደግሞ ወደ ኤክስቼንጆች በሚላክበት ሰዓት ዋርኒንግ ሊያመጣ ስለሚችል ወደ ይሄ
ዋሌቶች አሉ አይደል ቶንኮይን ምናምኖች ማለት ነው ምናምን ወደ እነሱ እንዲልኩ እንትላችኋለሁ ማለት ነው። ወይም ደግሞ ወደ ባይቢት ባይናንስ ምናምን ከምልኩ ብዙ ጊዜ ወደማትጠቀሙበት ኤክስቼንጅ እንዲገባላችሁ ብታደርጉ ተመራጭ ነው ማለት ነው። ለማንኛውም መልካም ሳምንት ይሁንላችሁ። ቀጣይ ደግሞ እንዴት እንደ ዊዝድሮ ፕሩፉን እንዴት እንደማሳያችሁ ወይም ዊዝድሮ እንዴት እንደምናደርግ እያንዳንዱ ነገር አሳያችኋለሁ። ለዛሬ ዝጋ ይብቃል። ሁላችሁም ቴሌግራም ቻናላችን ሰብስክራይብ አድርጉ። ይመቻችሁ። ቻው